ነበረ ይላል። ለምንድን ነው የማይጾሙት? ማቴዎስ 9:14ን አንብቡ። ለምንድን ነው የማይጸልዩት? ማቴዎስ 14ን ምን አድርጉ? 9:14ን አንብቡ። 9:14ን አንብቡት። ሐሳቡን ፖይንቱን ታገኛላችሁ። ክብር ለኢየሱስ ይሁን። አሜን ነው ወይ? ስለዚህ አንኳር ነገሩን የኢየሱስ ደቀ መዛሙርት ለምንድን ነው የሚጾሙት? የመጥምቁ ዮሐንስ ይጾማሉ። የኢየሱስ ደቀ መዛሙርት ግን ምን አያደርጉም? አይጾሙም። እስኪ ቆም ብላችሁ እዩ። በጣም እስኪ ሁላችሁም አሁን እዚህ ጋር በጣም የምትጾሙ ማለት የምትጾሙ እስኪ ይሄ ውሸት በእግዚአብሔር ፊት ነው ያለነው። ነግሬያቸዋለሁ። በእግዚአብሔር ፊት የማይጾም ሰው 2 ቁጥር እኔንካ፣ የሚጾም ሰው ደግሞ 1 ቁጥር እኔንካ። እኔ ነግሬያቸዋለሁ። ይሄ ሽርፍራፊ ጾም አይደለም፣ ሪል የሆነ ጾም። ሰማይ ነው የሚያያችሁ፣ እግዚአብሔር ነው የሚያይሽ። ይሄ አርነት የምንወጣበት ሚዲያ ነው። ይሄ እውነት የምንነጋገርበት የእግዚአብሔር ሐሳብና ፍቃድ የምንገልጥበት ቤት ነው። ኢየሱስ ጌታ ነው። ተባረኪ። ጌታ ኢየሱስ ይባርክሽ። 2 ቁጥር እኔ ነካሽ፣ 1 ቁጥር እኔ እስቲ ማለት ሰምታችሁኛል። ግን ያልኩት ምን ነው ፈራችሁ? ከዚህ በኋላ እንድታደርጉ እኮ ነው። መቅዲ ተባረኪ። እግዚአብሔር ዘመንሽን ይባርክ። በቃ እውነቱ ከዚህ በኋላ ጉልበት ይሆናችኋል። እግዚአብሔር ኃይል ይሆናችኋል። የኢየሱስ ደቀ መዛሙርቶች የኢየሱስ ደቀ መዛሙርቶች አይጸልዩ። የመጥምቁ ዮሐንስ ግን ይጾማሉ፣ ይጸልያሉ። ክብር ለኢየሱስ ይሁን። ብትደበቂም ባትደበቂም ምንም ነገር የለም። ኢየሱስ ጌታ ነው። እስኪ ትጾማላችሁ? ማርታ ትጾሚያለሽ? ኦኬ። ለምን ይመስላችኋል? ለምን ይመስልሻል? ኦኬ፣ እናያለን። እዛው መልእክት ላይ ቀደም የተናገርኩት ቃል ላይ ማየት ይቻላል። ለምንድን ነው የማይጸልዩት የሚለውን ለማግኘት የምትፈልጉ ከሆነ ማቴዎስ 9:14 ማየት ይቻላል። እሺ፣ እንቀጥላለን። ቤተክርስቲያን ወንጌልን ለማስፋፋት ትችል ዘንድ ሰዎች በመጽሐፍ ቅዱስ እንዲመረጡና እንዲላኩ ይጾማል፣ ይጸለያል። ለቤተ ክርስቲያን ሽማግሌዎች ስትጸልይ እየጾመች መሆኑን ተጽፎ ይገኛል። ወንጌልን ለመስበክ ቤተ ክርስቲያን ሽማግሌዎችን ለመምረጥ ትጾማለች፣ ትጾማለች። በዛው መልእክት ላይ ይሄ ተገኝቶ ይሄ እንዳለ እናያለን። ክብር ለኢየሱስ ይሁን። ይሄ እንዳለ እናያለን። ክብር ለጌታ ይሁን። ስለዚህ ለቤተ ክርስቲያን ሽማግሌዎች ስትጸልይ የጾመች መሆኑን ተጽፎ ይገኛል። ሐዋርያት ሥራ ምዕራፍ 13 ቁጥር 2 እና 3 እዛው ላይ 14:23 ማየት ይቻላል። ሐዋርያው ጳውሎስ 2 ጊዜ ስለ መጾም ጽፏል። ስለ መጾም 2 ጊዜ ሐዋርያው ጳውሎስ 2 ጊዜ ስለ መጾም ጽፏል። ይህንን ሐሳብ ማግኘት የምትፈልጉ ሰዎች 2ኛ ቆሮንቶስ 6:5 እና 11 እስከ 27 ማንበብ ይቻላል። ማንበብ
ይቻላል። እባካችሁ የሚጽፍ ሰው እባካችሁ ጻፉ። ኢየሱስ ጌታ ነው። ይህን ክላስ ደግሜ አልሰጣችሁም። ይህ ክላስ ለሌላ ትውልድ ነው የሚሰጠው። እናንተን የሚጠብቀው ሌላ ክላስ ነው። ሌላ ክላስ። ክብር ለኢየሱስ ይሁን። ሃንና ለን አይተናል። ሐመሯ ጾም በኢየሱስ ትምህርት። እስኪ ጾም ደግሞ በኢየሱስ ትምህርት በዮሐንስ አይተናል። በኢየሱስ ትምህርት ምን ይመስላል? የውጤታማ ጸሎት ይዘቶች በኢየሱስ ትምህርት ምን ይመስላል? ሁላችሁም ታብታብ አድርጉ። ኢየሱስ ጌታ ነው። ጌታችን 40 ቀን በምድረ በዳ ምንም ሳይበላ ጾመ። በኢየሱስ ትምህርት እንግዲህ ኢየሱስ 40 ቀንና 40 ሌሊት ምን አድርጓል? ጾሟል። ይህንን ሐሳብ ማግኘት የምትፈልጉ ሰዎች ማቴዎስ 4:2 ሉቃስ 4:2 ማየት ይቻላል። ክብር ለኢየሱስ ይሁን። ይህንን ያደረገው አንድ ጊዜ ብቻ ነው። ይህንን ጾም ጌታ ኢየሱስ ክርስቶስ የጾመው አንድ ጊዜ ብቻ ነው። አንድ ጊዜ 40 ቀንና 40 ሌሊት የጸለየው 40 ቀንና 40 ሌሊትን የጾመው አንድ ጊዜ ነው። ማን? ጌታ ኢየሱስ ክርስቶስ። ላው አንድ ጊዜ ብቻ ነው። ተከታዮቹ ብዙ አይነት እንዲጾሙ በመጽሐፍ ቅዱስ ትእዛዝ አልተጻፈም። ይህንን ጾም የጾመው ጌታ ኢየሱስ ክርስቶስ ብቻ ነው። በመጽሐፍ ቅዱስ ላይ እንደዚህ አይነት ጾም ለደቀ መዛሙርቱ ወይም ደግሞ ለደቀ መዛሙርቱ ምን አልሆነም? አልተጻፈም። በመጽሐፍ ቅዱስ አልተጻፈም። ጾሙ ተብሎ 40 ቀንና 40 ሌሊት ተብሎ ጾሙ ተብሎ የተጻፈ ቃል የለም። ሌላው እንዲጾሙ በመጽሐፍ ቅዱስ ትእዛዝ አልተጻፈም። እንደዚህ አይነት ክርስቶስ ስለ ደቀ መዛሙርቱ አለመጾም ሲጠየቅ እርሱ ከእነርሱ ጋር ሲኖር ሳለ መጾም እንደማይገባቸው እርሱ ከእነርሱ ሲወሰድ ግን እንደሚጾሙ ተናገረ። ጂሳስ አሎቫዲያና ማንታ ፕሮፋኒያ ማንታ። አያችሁ፣ ደቀ መዛሙርቱ ለሸበላ ይተኛሉ። ዘና ብሎ ሲተኙ ኢየሱስ ስለነሱ ይጾም ነበር። ኢየሱስ ስለሌላው ትውልድ ይጾም ነበር። ለካ የእግዚአብሔር ቃል ለትምህርታችን ነው የተጻፈው። አሜን። የእግዚአብሔር ቃል ለትምህርታችን ነው። ሁላችሁም ታብታብ ሼር አድርጉ። ኢየሱስ ጌታ ነው። ይገርም ነው። ክርስቶስ ስለ ደቀ መዛሙርቱ አለመጾም ሲጠየቅ ተጠይቋል። ተጠይቋል። ስለ ደቀ መዛሙርት አለመጾም ሲጠየቅ እርሱ ከነሱ ጋር ሲኖር ስለመጾም ክርስቶስ ስለ ደቀ መዛሙርቱ አለመጾም ሲጠየቅ እርሱ ከነሱ ጋር ሲኖር ስለመጾም መጾም እንደማይገባቸው እርሱ ከነሱ ሲወሰድ ግን እንደሚጾሙ ተናገረ። አሁን መጾም አይጠበቅባቸውም ብሎ መለስላቸው ለጠየቁት ጠያቂዎች። አሁን መጾም አይጠበቅባቸውም እኔ ግን ሲሄድ ይጾማሉ ብሎ ተናገራቸው። እኔ ግን ሲሄድ ምን ያደርጋሉ? ይጾማሉ። እኔ ግን ሲሄድ ምን ያደርጋሉ? ይጾማሉ።
ብሎ ጌታ ኢየሱስ ክርስቶስ ተናገረ። ማቴዎስ 9:14 እና 17 ሐሳቡ ይኸውላችሁ ቃሉ አሁን ጥቅሱ ነው ዋናው ፖይንት። ጥቅሱ ዋናው ፖይንት ነው። ዋናው አንኳር ነገር ነው። ስለ ጾም አንኳሩ ነገር ይሄ ነው። ዌልካም ማቴዎስ 9 ምዕራፍ 9 ቁጥር 14 እና 17 ከዛ በመቀጠል ሌላ የቃል ጥቅስ ማርቆስ ወንጌል ምዕራፍ 2 ቁጥር 18 እስከ 22 ከዛ በመቀጠል ሉቃስ 5 እና 35 39 ማየት ይቻላል። አንዳንዶች ሲወሰዱ የሚለውን ቃል ክርስቶስ በጌተሰማኔ መያዝ ጀምሮ እንደገና ከሐዋርያት ጋር እስከ ተገናኘበት እስከ ትንሣኤው ዕለት ድረስ ብቻ እንደሆነ ይተረጉማሉ። ይሄ ትርጉም የተገለበጠ ይሁን። ሰላም ሰላም፣ ብሩክዬ ሰላም ላንቺ ይሁን። ከሐዋርያት ጋር ኦኬ፣ ከሐዋርያት ጋር ስተገናኘ እስከ ትንሣኤው ዕለት ድረስ ብቻ እንደሆነ ይናገራል። ኢየሱስ ስለ ጾም መርህ ግብር አላወጣም። መርሃና ግብር አላወጣም። ስለ ጾም መርሃ ግብር አላወጣም። እንደዚህ ብሎ ማለት ነው አላወጣም። ሆኖም ሰዎች ሲጾሙ እግዚአብሔርን እንጂ ሰውን እንዳይመለከቱ አስጠንቅቋል። ሰው ሲጾም እግዚአብሔርን እንጂ ሰውን እንዳይመለከቱ ሰውን እንዳያዩ ምን አድርጓል? ጾሟል ወይም ደግሞ ተናግሯል። ይህንን ማግኘት የምትፈልጉ ማቴዎስ 6:16 እና 18 ማየት ይቻላል። ሊቃውነት ይህ አይነት ግን ከጸሎት ከጾም በቀር አይወጣም በሚለው ጥቅስ ትርጉም ላይ ስምምነት የላቸውም። ምክንያቱም ሙሉ ሐረጉን ይህንን ሐሳብ ማግኘት የምትፈልጉ ሰዎች ደግሞ ማቴዎስ 17 እና 21 ማንበብ ይቻላል። ጾም ይልና ማርቆስ 9:29 የሚለውን ቃል በአንዳንድ በጥንት ቅጂዎች ብቻ ይገኛል። ይህን ሐሳብ ማግኘት የምትፈልጉ ሰዎች አሁን የተናገርኩበትን የቃል ሐሳብ ጥቅሱን ማየት ይቻላል። ማቴዎስ 17:21 ማርቆስ 9:29 ማየት ይቻላል። ሐሳቡን አንኳሩን ፖይንቱን ታገኛላችሁ። ነገር ግን ሙሉ ጥቅሶችን ጾም በመጀመሪያው ረቂቅ ባይገኝም ጾም ከጸሎት ጋር ሲያያዝ ጸሎትና ኃይል እንዲያገኝ እንደሚያግዝ የጥንት ቤተክርስቲያን እምነት መሆኑን ያሳያል። አንድ ሰው ሲጾም አንድ ሰው ሲጸልይ ኃይልና ጉልበት እንደሚያገኝ ይናገራል። እላው አንድ ሰው ኃይል ለማግኘት ነው የሚጾመው፣ ኃይል ለማግኘት ነው የሚጸልየው፣ ኃይል ለማግኘት ነው በእግዚአብሔር ፊት የሚወርቀው። ክብር ለኢየሱስ ይሁን። ስለዚህ ኃይል ለማግኘት፣ ጉልበት ለማግኘት፣ ብርታት ለማግኘት ይጾማል፣ ይጸለያል። እሺ ጾም በቤተ ክርስቲያን ታሪክ ዛሬ በምዕራብ አብያተ ክርስቲያናት አንዳንዶች ምዕመን በግል ፍቃዳቸው ይጾማሉ። ሰው በግል ፍቃዱ ምን ያደርጋል? ይጾማል እንጂ ስለ ጾም ቤተ ክርስቲያን ስትደነግግ ብዙ ጊዜ አይታይም። በምስራቅ አብያተ ክርስቲያናት ግን በተለየ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብዙ ጾሞች ተደንግገዋል። በመጽሐፍ ቅዱስ ትምህርት መሰረት ጾም ጥቅም የሚያስገኝ ከጸሎት ጋር ሲያያዝ መሆኑን መረዳት አስፈላጊ ነው። ጾም
ብቻውን ለምሳሌ ሰው ኢየሱስ ጌታ ነው። እየሰማችሁ እየገባችሁ ነው የምናገረው? እየገባችሁ ነው? ኢየሱስ ጌታ ነው። በምስራቅ አብያተ ክርስቲያናት ግን በተለየ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ ሰው ጾሞች ተደንግገዋል። በመጽሐፍ ቅዱስ ትምህርት መሰረት ጾም ጥቅም የሚያስገኝ ከጸሎት ጋር ሲያዝ መሆኑን መረዳት አስፈላጊ ነው። ጾም ከጸሎት ጋር ሲያዝ ነው እንጂ ውጤታማ ፍሬያማ የሚያደርገው ጾም ብቻውን ለውጤት አያበቃም። ምግብ አለመብላት፣ ምግብ አለመጠጣት ወይ ውሃ አለመጠጣት ፍሬያማ አያደርግም። ጸሎታችን ማለት ነገራችን እንድንቀበል አያደርግም። ሄላው ነገራችንን እንድንቀበል አያደርግም። ስለዚህ ነገራችን አካል እንዲለብስ ማድረግ የምንችለው በጾምና በጸሎት ብቻ ነው። ጾም ብቻውን ዋጋ የለውም። ሄላው ጾም ብቻውን ዋጋ የለውም። ጾም ከጸሎት ጋር ሲሆን ነው መልካምና ጥሩ የሚሆነው። ክብር ለማን ይሆን? እየጻፋችሁ ነው ግን ሁለተኛ የእግዚአብሔርን ፍቃድ ማወቅ። በጾምና በጸሎት ወቅት ውስጥ የእግዚአብሔርን በጎ ፍቃድ ማወቅ። የእግዚአብሔር ፍቃድ በአንቺ ላይ ምንድነው? የእግዚአብሔር ፍቃድ በአንተ ላይ ምንድነው? የእግዚአብሔር ፍቃድ በእናንተ ላይ ምንድነው? በጾምና በጸሎት ወቅት ይህንን ማወቅ መቻል አለባችሁ። ትጾሙና ስትጸልዩ ፍቃዱን ማወቅ አለባችሁ። ዓላማው ምንድነው? በኔ ላይ ዓላማው ምንድነው? ፍቃድ በዚህ ምድር ላይ እየበላው እየጠጣው እንድኖር ነው ወይ? ወልጄ አፍርቼ ሀብት ይዤ ድሃ ሆኜ እንድሞት ነው ወይ ብላችሁ ፍቃዱን ለማወቅ ይጾማል፣ ይጸለያል። ክርስቲያን የእግዚአብሔርን ፍቃድ እንዲፈጽም ይፈልጋልን? ምንም አይነት ነገር ቢያጋጥመው አንተ እንደምትወደው ይሁን እንጂ እኔ እንደምወደው አይሁን በሚል መንፈሳዊ መጸለይ ይገባዋል። ክርስቲያን ማድረግ ያለበት እንደ እግዚአብሔር ፍቃድ ነው እንጂ እንደ ራሱ ፍቃድ እንደ ራሱ ፍላጎት መጸለይና መጾም የለበትም። ስለዚህ የእግዚአብሔርን ፍቃድ ማስቀደም መቻል አለበት። የእግዚአብሔርን ፍቃድ አንተ ያልከው እንጂ በነን መጸለይ መቻል አለበት። እኔ ያልኩት አይሁን፣ አንተ ያልከው ይሁን፣ ፍቃድ ይሁን ብሎ የእግዚአብሔርን ፍቃድ ማስቀደም። ማን ነው የእግዚአብሔርን ፍቃድ የሚያስቀድመው? ማን ነው የእግዚአብሔርን ፍቃድ የሚያስቀድመው? አንተ ያልከው ይሁን። አየህ፣ በማትችሉት ጉዳይ አንተ ታውቃለህ በሉት። እግዚአብሔርን ማስቀደም በማትችሉት ጉዳይ፣ ተራራ በሆነባችሁ ጉዳይ አንተ ታውቃለህ ማለት ለእግዚአብሔር ራስን ማስገዛት ማለት ነው። እንደዛ ስትሉ ነው ነገራችሁ መልካም የሚሆነው። ስለዚህ የእግዚአብሔርን ፍቃድ ማስቀደም፣ ፍቃዱን ለማወቅ ፍቃድህን ማስቀደም፣ የእግዚአብሔርን ፍቃድ ለማወቅ ፍቃድሽን ለእግዚአብሔር መስጠት፣ አንተ ያልከው ይሁን ማለት አሜን ነው ወይ? አንተ ያልከው ይሁን ማለት አያችሁ። ሕዝቅኤል ወደ እግዚአብሔር ወደሱ መጣና እንደዚህ አለው፣ አንተ የሰው ልጅ ሆይ ይለዋል። ኢየሱስ ጌታ ነው። አሜን ነው ወይ? የእግዚአብሔር መንፈስ በመበላዬ ነበረ፣ በመንፈሱም አወጣኝ ካለ በኋላ አንተ የሰው ልጅ ሆይ እነዚህ የደረቁ አጥንቶች በሕይወት ይኖራሉን? ካመላለሰው በኋላ በደረቁ አጥንቶች በሞተው ነገር በሞቱት መካከል ሕይወታቸው ተስፋቸው በጠፋ መካከል አመላለሰውና እነዚህ
እንዲህ የምትመለከተው ኦ ማይ ጋድ ኦ ሃሌሉያ ሃሌሉያ የለም። ከዚህ በኋላ ተስፋ አይለበልብም። ከዚህ በኋላ ተብሏል በሰው እነዚህ የሞቱ ናቸው፣ እነዚህ የደረቁ ናቸው፣ ከዚህ በኋላ ህይወት አያገኙ፣ ከዚህ በኋላ ተስፋ የላቸው፣ ከዚህ በኋላ አይለበልቡ የተባሉ ናቸው። ስለዚህ በሰው እነዚህ የተባሉ ናቸው። እነዚህ የምታያቸው የደረቁ አጥንቶች በሕይወት ሊኖሩ ይችላሉ ብሎ ሲል አንተ ታውቃለህ። ፍቃዱ ለእግዚአብሔር ሰጠ። አሜን ነው ወይ? አያችሁ፣ በከበዳችሁ ጉዳይ፣ በተወሳሰበባችሁ ጉዳይ ፍቃዳችሁን ለእግዚአብሔር አሳልፎ መስጠት ነው። ነገር የከበዳችሁ ነገር ምንድን ነው? እግዚአብሔር ይችላል አይችልም? እግዚአብሔር ይችላል አይችልም? የልጆችሽ ጉዳይ ሊሆን ይችላል። የፋሚሊ ጉዳይ ሊሆን ይችላል። ያንቺ ጉዳይ ሊሆን ይችላል። መልካም እንዲሆን፣ የተስተካከለ እንዲሆን፣ ውበት ያለው እንዲሆን ትፈልጊያለሽ? አሜን ነው ወይ? ፍቃድሽን አሁን ያለሽበትን ነገር ለእግዚአብሔር አሳልፈሽ ስጪው። አየሽ፣ አንቺ ለልጆችሽ እየተከራከርሽ ነው። በቃ ማለት የራስሽን ነገር ነው እያራመድሽ ያለሽው። እግዚአብሔር እንዲሰራ እድል አልሰጠሽው። ፍቃዱን አላስገዘሽም። ሄሎ፣ ስላላስገዘሽ ምንም በቃ ምንም ሊሆን አልቻለም። አሁን ግን ነገር ያማረ እንዲሆን፣ ውበት ያለው እንዲሆን፣ የተስተካከለ እንዲሆን ትፈልጊያለሽ? ፍቃድሽን ለእግዚአብሔር አሳልፈሽ ስጪ። ዌልካም የእግዚአብሔር ሴት፣ ፍቃድሽን ለእግዚአብሔር ስጪ። የእግዚአብሔርን ፍቃድ ለማወቅ ፍቃዳችንን አሳልፈን እንስጥ። እግዚአብሔር በእኛ ላይ ያለውን ዓላማ ለማወቅ እኛ ራሳችን መጀመሪያ ራሳችንን ለእግዚአብሔር አሳልፈን እንስጥ። ሄሎ፣ ክብር ለኢየሱስ ይሁን። እንደ ፍቃዱ አንዳች ብንለምን ኦኬ ሐዋርያው ዮሐንስ እንደ ፍቃዱ አንዳች ብንለምን ይሰማናል። የምንለምነው ሁሉ እንደሰማለን ብናውቅ ከእርሱ የለመንከው ልመና እንደተቀበልን እናውቃለን። ሐዋርያው ዮሐንስ እንደ ፍቃዱ አንዳች ብንለምን እንደ እግዚአብሔር ፍቃድ የሆነ ነገር ብንለምነው ይሰማናል። የምንለምነውንም ሁሉ እንደሰማልን ብናውቅ። አያችሁ፣ ለምነናል፣ ጠይቀናል። የጠየቅነውን ነገር እንደሰማልን እንዳደረገልን ብናውቅ ከእርሱ የለመንከው ልመና እንደተቀበልን እናውቃለን። አያችሁ፣ ብናውቅ እንደሰማልን ብናውቅ ከእርሱ የለመንከው ወይም የለመነውን ልመና እንደተቀበለን እናውቃለን። የዛ ሰዓት ማለት ነው። ክብር ለኢየሱስ ይሁን በማለት ታላቅ የተስፋ ቃል እንዳለ ገልጧል። ዮሐንስ 5:13-15 ዮሐንስ ወንጌል አንደኛ ዮሐንስ ወይም አንደኛ ዮሐንስ መልእክት 5:13 እና 15 ሙሴ ምስጢር ለአምላካችን ለእግዚአብሔር ነው የተገለጠው፣ ግን የዚህን ሕግ ቃሎች ሁሉ እናደርግ ዘንድ ለእኛ ለዘላለምም ለልጆቻችን ነው ብሎ የተገለጠ የእግዚአብሔር ፍቃድን ያልተገለጠ የእግዚአብሔርን ምስጢራዊ ፍቃድ እንዳለ አሳይቶናል። የሚገርም ነው። ያልተገለጠ ምስጢራዊ የእግዚአብሔር ፍቃድም አለ፣ የተገለጠ ደግሞ የእግዚአብሔር ፍቃድ አለ። አሜን ነው ወይ? አያችሁ፣ የማናውቀው ምስጢር ነው ይሄ። እግዚአብሔር ዘንድ የተገለጠ ፍቃድ አለ፣ ያልተገለጠ ምስጢራዊ ደግሞ የእግዚአብሔር ፍቃድ አለ። ለሰው ያልተገለጠ አሜን ነው ወይ? ለሰው ያልተገለጠ ምስጢራዊ ፍቃድ አለ። ይህንን እየተናገረ ያለው ሙሴ ነው። ኢየሱስ ጌታ ነው ብሎ
ይናገራል፣ አሳይቶናል። ዘዳግም 29 ምዕራፍ 29 ቁጥር 29 ማየት ይቻላል። ሼር አድርጉ፣ ታብታብ አድርጉ። ተኝታቸዋል። በእውነት የተባረከ ሰው እንደዚህ እንትን አይልም። ኢየሱስ ጌታ ነው።